ግንኙነት ህይወታችሁ ይሁን ብዬ ስል በምክንያት ነው። ቢካዝ ግንኙነት ላይ ያሉ ችግሮች ማለት ነው ትዳር እስከመበተን ድረስ የሚደርሱ ነገሮች ስለሆኑ ግንኙነት ላይ ያሉ ችግሮች ባይ ዘ ዌይ ማለት ነው ትዳር ከመበተኑ በፊት መታከም ያለባቸው ነገሮች ናቸው፣ መታከም የሚችሉ ነገሮች ናቸው። እና እያንዳንዳችሁ ስለ ግንኙነት ብቻ ነው እንዲህ ወሬሽ ከዛ ውጭ ወሬ አታውቂም እንዴ ምናምን እያላችሁ ኮመንት ላይ የምታደርጉት እያንዳንዱ ወንድ ግንኙነት ምን ያክል እንደሚያስፈልጋችሁ ታውቃላችሁ ወንዶች ባይ ዘ ዌይ። እንደውም የእኛ ሴቶች ናቸው ብዙ ጊዜ ግንኙነት ባናደርግ ማተር ማያደርግን እንጂ ወንዶች ማለት ነው ግንኙነት አትፈልጉም፣ ያስፈልጋችኋል። እሱ ነገር ላስተካክልላችሁ ከሚስታችሁ ጋር ያለው ነገር ላስተካክልላችሁ እናንተ ግንኙነት ላይ ያላችሁን ፐርፎርማንስ በደንብ አድርጌ ላስተካክልላችሁ ነው። ግንኙነት ውጪ ወሬ የለሽም ወይ ለምትሉኝ ማለት ነው የለኝም። ወድጀው ተምሬበት ሰልጥኜበት የምሰራው ነገር ስለሆነ ማለት ነው ወድጀው የምሰራው ነገር ነው። ብዙ ትዳሮች እያስተካከልኩኝ ነው፣ ብዙ ሪሌሽንሺፖችን ሴቭ እያደረግኩኝ ነው፣ ብዙ ወንዶችን ኮንፊደንሳቸውን እየመለስኩኝ ነው። ስለዚህ እኔ ችግር የለብኝም። ባይ ዘ ወይ ታከም የምትፈልጉ ከሆነ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት ነው። አግባብ ያለውን ምርመራዎች አድርገን አግባብ ያለውን ሕክምና እናስጀምራችኋለን። እንዳታስቡ። ባይ ባይ።